ይህንን ሰው ሁላችሁም የምታውቁት በ2025 እንደ አውሮፓውያን አቆጣጠር ቲክቶክ ላይ በሰራቸው ቫይራል ቪዲዮዎች ነው። ቪዲዮዎቹ የሱን የጧት ህይወት ወይንም ሞርኒንግ ሩቲን የሚያሳዩ ሲሆኑ ሌሊት ላይ ተነስቶ የሚያደርጋቸው ነገሮች በጣም አስገራሚ ናቸው። በሌሊት ተነስቶ በቀዝቃዛ ውሃ ይታጠባል፣ ራሱን ውሃ ላይ ይከታል፣ ሙዝ ተጠቅሞ ፊቱን ያጸዳል፣ የራሱን ጆርናል ይጽፋል። ከዛ ደግሞ ለሰዓታት ይሮጣል፣ ሳይደክምና ሳይሰለች መሮጥ ብቻ። በትንሽ ሳምንታት ውስጥም ቲክቶክ ስለሱ የሚያወራለት ታዋቂ ሰው ለመሆን ችሏል። የሱ ቪዲዮዎችም ትሬንድ ሆነው ብዙ ክሬተሮች እሱ የሚያደርገውን ነገር ለማድረግ ሞክረዋል። ብዙ ሜሞችም ተሰርተውበታል። ብዙ ሰዎችም ሲደግፉትና ሲነቅፉት ታይተዋል። አሽተን ሆል ግን እንዴት አንድ የማይታወቅ ሰው በአጭር ጊዜ ቫይራል ሆኖ ዓለምን ያነጋገረ ትሬንድ ይሆናል? እንዴት ከምንም ተነስቶ በሰራቸው ቪዲዮዎች ምክንያት ቢሊየነር ሊሆን ቻለ? የእነዚህ ጥያቄዎችን መልስ ለማግኘትና የአሽተን ሆልን የስኬት ታሪክ ለማየት ሰብስክራይብ እና ላይክ በማድረግ ለሚቀጥሉት ደቂቃዎች አብራችሁን ቆዩ። How I've jumped over that hurdle. So a lot of people will see in my past, I had a lot of potential, but I couldn't lock in. You know what I'm saying? I passed over the opportunity. Poor, P-O-O-R, right? Passed over opportunities repeatedly, right? And I got tired of passing over opportunities. So I had to make a change. And this was me making my change. Changing my morning routine changed my entire life. The eyes. አሽተን ሆል እነዛ ቪዲዮዎችን ከመስራቱ በፊት አንድ ተራ ሰው ነበር። የተወለደው በ1995 እንደ አውሮፓውያን አቆጣጠር ሲሆን ያደገውም ሃይስኩልና ኮሌጅ ላይ የአሜሪካ ፉትቦል በመጫወት ነበር። የሃይስኩልና ኮሌጅ ትምህርቱ ካጠናቀቀ በኋላም ፍሎሪዳ ላይ የፊትነስ ስራውን ጀመረ። የራሱን ሰውነት እየገነባ በተጨማሪም የጂም ማናጀር ሆኖ ይሰራ ነበር። በ2021 እንደ አውሮፓውያን አቆጣጠር የኮሮና ወረርሽኝ ዓለምን ሲቆጣጠር አሽተን ሆሉም ስራውን አጣ። እናም እዚህ ጋር ነበር ህይወቱን የሚቀይረው አጋጣሚ የተፈጠረው። በዛ ጊዜ ምንም የሚያደርገው ነገር ስላልነበረው ኮንተንት ክሬት ማድረግ ጀመረ። የተለያዩ ስፖርቶችን እየሰራ የሚያሳዩ ቪዲዮዎችም ቲክቶክ ላይ ፖስት ማድረግ ጀመረ። ግን የዛሬ ያህል በጣም ታዋቂ አልነበረም። በተጨማሪም ኦንላይን ላይ ፊትነስ ያስተምር ነበር። ያኔ ግን ብዙ የሚያውቀው ሰው አልነበረም። ግን ታማኝ የሆኑ ትንሽ ፎሎወሮችን ማግኘት ችሎ ነበር። የመጀመሪያ ቪዲዮዎችም ያን ያህል ጥሩ አልነበሩም። ብዙ ኤዲት ያልተደረጉና ያን ያህል ኳሊቲ ያልነበራቸው ነበሩ። ግን ዓላማውን ያውቅ ነበር። ቪዲዮዎቹ በሙሉ ስለ ፊትነስ እና ዲሲፕሊን ነበሩ። ከኮሮና በኋላ በ2022 እንደ አውሮፓውያን አቆጣጠር ባገኘው ገንዘብ ተጠቅሞ አሽ ፊትነስ የሚባል የራሱ ጂም ቤት ከፈተ። ከዛ በኋላም በ2023 እንደ አውሮፓውያን አቆጣጠር ወደ አሽተን ፊትነስ የሚል የራሱ ስም ቀየረው። Everyone sees the routine, but people don't see the reason behind the routine. People don't see the pain that I've been through. People don't see the opportunities that I've missed. This is why I have a routine. I'm done missing opportunities. And you can be too. I don't rely on motivation. I rely on habits. Every rep is a choice to be better than I was yesterday. ከዚህ ሁሉ በኋላም አሽተን ፌመስ መሆን አልቻለም ነበር። ብዙ ቪዲዮዎችን ቢለቅም ፌመስ ለመሆን ቢሞክርም አልቻለም ነበር። ግን በፌብሩዋሪ 2025 እንደ አውሮፓውያን አቆጣጠር የኢንተርኔቱን ዓለም መሰባበር የቻለ አንድ ቪዲዮ መስራት ቻለ። ቪዲዮው ቲክቶክ ላይ፣ ኢንስታግራም ላይ፣ ትዊተር ላይ እና ዩቲዩብ ላይ ቫይራል ነበር። በአጠቃላይም ከ750 ሚሊዮን በላይ ቪው ማግኘት የቻለበት ነበር። ቮይስ ኦቨር የሌለበት፣ ቀልድ የሌለበት፣ ሳይለንት የሆነ ግን ደግሞ ዲሲፕሊን እና ጥንካሬን የሚያሳይ የሞርኒንግ ሩቲን ቪዲዮ ነበር። ቪዲዮውን ቫይራል ከመሆን ተሻግሮ ትሬንድ ሆነ። የኢንተርኔቱ ዓለምም ሙሉ በሙሉ ተቆጣጠረው። ብዙ ሰዎችም ቪዲዮውን ቢወዱትም ሌሎች ግን አሽተን ሆልን አልወደዱትም። ግን አሽተን ማንኛቸውም ሳይሰባ ተመሳሳይ የሆኑት ቪዲዮዎችን ፖስት ማድረግ ቀጠለ። እናም ያ ማንም የማያውቀው አሽተን ሆል ከምንምነት ተነስቶ ወደ ትልቅ ብራንድነት አደገ። We've gotten through that hard time. How we became a better person, right? So me sharing my morning routine was just me sharing with the world how I was able to escape temptation, how I was able to lock in fully on my goal. Because once you're called to help, those will be the people that see it as inspiration, and the guys who aren't won't. እናም
የራሱን ብራንድ ተጠቅሞም አንድ ነገር ማድረግ እንዳለበት ተረዳ። እናም ለምን ይህንን ነገር ወደ ቢዝነስ አላሳድገውም በማለት የተለያዩ የራሱን የፊትነስ ዕቃዎችን ለመሸጥ አሰበ። መጀመሪያ ላይ የጀመረውም በ2024 እንደ አውሮፓውያን አቆጣጠር ማምረት የጀመረውን የፕሮቲን ሳፕሊመንት በመሸጥ ነበር። ከዛ በመቀጠልም የጻፈውን የራሱን ጆርናል፣ የፒዲኤፍ ኮርስ፣ ኦንላይን ኮርሶችን መሸጥ ጀመረ። ነገር ግን ሁሉንም የሚሸጠው በተመጣጣኝና በርካሽ ዋጋ ነው። አሽተን ሆል በዚህ ልክ ቫይራል እና ታዋቂ እንዲሆን ያደረገው ነገር ሰዎች የተጠሙትና ለማየት የሚፈልጉትን ነገር ማሳየቱ ነው። ሰዎች ከተለመዱትና አሰልቺ ከሆኑት ስክሮል የሚያደርጋቸው የቲክቶክ ቪዲዮዎች በላይና ለየት ያሉ ነገርን ለማየት ይፈልጋሉ። አሽተን ሆል ያደረገው ነገር ቢኖርም እሱን ነው። አሽተን ሆል አሁን ላይ በጣም ታዋቂ የሆነ የፊትነስ ሰው ሲሆን ከዛ በተጨማሪም እውቅናውን ወደ ቢዝነስ መቀየር ችሏል። ግን ህይወቱ ሁሌም ቀላልና በምቾት የተሞላ አልነበረም። ብዙ መከራና ችግርን ተጋፍጧል። ግን በስተመጨረሻ ስኬት ላይ መድረስ ችሏል። እናም የህይወቱ ጉዞ አንድ ነገር ያስተምረናል። እሱም ስኬት ከአንድ እርምጃ ይጀምራል የሚለው ነው። ስለተመለከታችሁት አመሰግናለሁ። ይህንን ቪዲዮ አስተማሪና አነቃቂ ሆኖ ካገኛችሁት ሰብስክራይብ እና ላይክ ማድረግ እንዳትረሱ። ስለ ቻናሉ ያላችሁን ማንኛውም ሐሳብና አስተያየትም ኮሜንት ላይ አሳውቁኝ። በቅርቡ 1000 ሰብስክራይብ ስንገባ ለእናንተ ለቤተሰቦቻችን ጊቫዌይ ስለምንሰጥም ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትዘንጉ። በቀጣይ በሌላ አስገራሚና አስደናቂ የቢዝነስና የስኬት ታሪክ እስከምንገናኝ ባይ